ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ከዚህ በፊቱ ዛሬ ደግሞ ለየት ያለ ክላስ ይዤላችሁ መጥቻለሁ። የቃላት ምስረታ በፊደል ቀ ፊደል ቀን በመጠቀም 12 ባለ 3 12 ባለ 4 ፊደል በጠቅላላ 24 ቃላትን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ፊደል ቀን በመጠቀም እንመሰርታለን ማለት ነው። ወደ ቪዲዮአችን ከመግባታችን በፊት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ እንድታግዙኝ ስል እጠይቃቸዋለሁ ማለት ነው። ወደ ቪዲዮ እንገባለን። ወደ ቪዲዮ ስንገባ ቃላት ምስረታ እዚህ ጋር ምን ይላል? ቃላት ምስረታ በፊደል ቀ ፊደል ቀን በመጠቀም እንዴት ቃል እንመሰርታለን እያል ባለ 3 እና ባለ 4 ቃል እየመሰረትን እንወያያለን ማለት ነው። እሺ የመጀመሪያው ቃል ቀጠሮ 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 ይላል። ቀጣይ ቀበሌ 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 ቀንድ 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 ቀበቶ ቀበቶ። ስለዚህ አሁን እዚህ ጋር የመሰረትናቸው 4 ባለ 3 ፊደል ቃላቶች አሉ። ሁሎችም የሚጀምሩት በማን ነው? በፊደል ቀ ነው ማለት ነው። እንደሚታያችሁ እዚህ ጋር በፊደል ቀ ሁሎችም ይመሰረታሉ ማለት ነው። እሺ ወደ ቀጣዩ ሲሄድ ቀናት 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 ቀበሮ 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 ቀለም 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 ቀላል ቀላል ቀላል። ስለዚህ እዚህ ጋም በፊደል ቀ ነው የሚጀምሩት። ቀናት፣ ቀበሮ፣ ቀለም፣ ቀላል ይላሉ ማለት ነው። እሺ ወደ ቀጣዩ ሲሄድ ቀመሰ 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 ቀየረ ቀየረ ቀትር ቀትር ቀረጻ ቀረጻ። እሺ እዚህ ጋር ቀመሰ፣ ቀየረ፣ ቀትር፣ ቀረጻ የሚሉ 12 ባለ 3 ፊደል ቃል አየን ማለት ነው። ስለዚህ እነዚህን ወደ ጎን ወደ ታች እያነበባችሁ መለማመድ ትችላላችሁ ማለት ነው። ስለዚህ ሁሎችም እዚህ ጋር ባለ ስንት ናቸው? ባለ 3 ናቸው። በቀን የሚጀምሩ ሁሎችም በቀን የሚጀምሩ ሁሎችም በቀን የሚጀምሩት ማለት ነው። እነዚህ ባለ 3 ናቸው። ወደ ባለ 4ቶች ሲሄድ ደግሞ ባለ 4ቶች ደግሞ እነዚህን ይመስላሉ። ባለ 4 ፊደል ናቸው። ቀረርቶ 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 ቀርቷል 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 ቀንበር 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 ቀራኒዮ 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 ቀዳማዊ 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 ቀዝቃዛ 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 ቀጫጭን 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 ቀጥተኛ 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 ቀልጣፋ 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 ቀስቃሽ 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 ቀራጮች ቀራጮች ቀመቀመ ቀመቀመ ይላል ማለት ነው። ስለዚህ እነዚህ ደግሞ ባለ 4 ፊደል ናቸው ማለት ነው። ባለ 4 ፊደል በህቃ የሚጀምሩ
ቃላቶች። ስለዚህ ከዚህ ጀምረን ስናየው ቀረርቶ፣ ቀርቷል፣ ቀንበር፣ ቀራኒዮ፣ ቀዳማዊ፣ ቀዝቃዛ፣ ቀጫጭን፣ ቀጥተኛ፣ ቀልጣፋ፣ ቀልጣፋ፣ ቀስቃሽ፣ ቀራጮች፣ ቀመቀመ ብለን እናያቸዋለን ማለት ነው። ስለዚህ የዛሬው ክፍል 12 ባለ 3 12 ባለ 4 በቀ የሚጀምሩ ቃላትን ይዤላችሁ መጥቼ ተወያይተን ነበር። እናንተ ደግሞ ከነዚህ ውጭ ሌላ በቀ የሚጀምሩ በጣም ብዙ ቃላቶች አሉ። እነዛን በመመስረት እንድትወያዩና እንድትለማመዱ እነግራችኋለሁ ማለት ነው። ስለዚህ ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር ማድረግ ለጓደኞቻችሁም የሚፈልጉ እናንተ የማትፈልጉ ከሆነ የሚፈልጉ ሊኖሩ ይችላሉ፣ ሼር አድርጉልኝ እላችኋለሁ። ኦንላይን መማር ለምትፈልጉ ደግሞ ስልኬ ቪዲዮዎች ላይ ወይም ዩቲዩብ ቻናል ላይ ዲስክሪፕሽን ጋር ስላለ በዛ አማካኝነት በመደወል በኢሞ በድራይቨር እንዲሁም በሌላ ሶሻል ሚዲያዎች መማር ወይንም መማማር እንችላለን ማለት ነው። አመሰግናለሁ። ሰላማችሁን ያብዛው።